عليكم. وعليكم السلام ورحمة أستاذ አንድ ጫማ የሚረገጥበት ቦታ አንድ ሰው ውዱ አድርጎ እዛ ቦታ በእርጥብ እግሩ ከረገጠ እንዴት ነው? ቦታው ጣህራ ነው ወይስ ነጅሳ ነው? ያ ነው የምታየው። ጣህራ ከሆነ ችግር የለውም። ነጅሳ ከሆነ ደግሞ ይታጠባል። እግሩ ነው የሚታጠበው? አዎ እርጥብ እግር አይደለም የረገጠው? ናው እርጥብ ነው ወይስ ደረቅ ነው እግሩ? እርጥብ ነው። በእርጥብ እግሩ ያጥባል ማለት ነው። ያ ከሆነ እሺ። ጫማው ደረቅ ከሆነ ችግር የለውም። ደረቅ ከሆነ ችግር የለውም። እሺ። ቀብር አጠገብ መስገድ እንደማይቻል ሐዲስ መጥቷል። ይከለከላል። ነብዩ ሰለላሁ ዐለይሂ ወሰለም ያቺ መስጊድ የምትጠርግ የነበረ ሴት የሰገዱ ቀብሩ አጠገብ ነዋ። እሱ ሰላት ጀናዛ ነው። ቀብሩ ላይ ነው የሰገዱት። ጀናዛ ነው የሚባለው ያ። ከዚህ ሐዲስ ጋር በዚህ ነው የምናስማማው? አይጋጭም። ያ ጀናዛ ያልሰገደ ሰውዬ እሺ እሱ ሳይሰግድበት ጀናዛው የተቀበረ እንደሆነ ሄዶ ጀናዛውን ቀብሩ ላይ ቆሞ መስገድ ይችላል እንጂ ሌላ ሰላት አይደለም። ይሄ ካስ ነው። ይሄ ካስ ነው ማለት ነው። ሌላ ሰላት ዝላጫት ማድረግ አይቻልም። አሁን አንዳንድ ጀናዛ ያልሰገደበት ሰው እዛው ጀናዛ የሚሰግዳል። እሱ እንዴት ነው? ተቀብሮ ነው? አይ ጀናዛው እዛ ያልደረሰበት ጀናዛው እያለ ሳይቀበር ሌላ ቦታ መስገድ አለበት። ቀብር ያለበት ቦታ ጀናዛ ያልሰገደ ሰው ቀብሩ ላይ የሚሰግድ ከሆነ እንጂ የሞተ ሰውዬ ሳይሰግድበት ሌላ ቀብር የሌለበት ቦታ መስገድ ነው ያለባቸው። ቀብር ቦታ ላይ መስገድ አይቻልም። ማንኛውም ሰላት ማለት ነው። ናም ጀናዛው ላይ እዛ መስገድ የለበትም ማለት ነው። የለበትም። እዚህ የተከለከለው ሐዲስ ውስጥ ይገባል ማለት ነው። እዛ ውስጥ ይገባል። እሺ። ሱጁድ ሲወረድ እግር ነው ወይስ እጅ ነው የሚቀድመው? የሚቀድመው ጉልበት ነው። ናም ጉልበት ማለት ነው። ከጉልበት በኋላ እጅ ይወርዳል ማለት ነው። ራጂሑ ይሄ ነው ማለት ነው። ራጂሑ ጉልበት ያስቀድም የሚላል ዘንዶ ቀይመን ሙስሊምን ሰንዓኒን ይሄ ነው ራጂ ያለበት። በእጅ መውረድ የተከለከለው ኢላው ምንድነው? እንደ ግመል እንዳትመሳሰሉ ስለተባለ ነው። እንደ እንስሳ መመሳሰል ፈራዙ ይከለከላል። ومن الحرص يا إخوة أن ننشر مقاطع العلماء الذين يقررون التوحيد. نشر مقاطع العلماء السلفيين أهل السنة. إذا رأيت مقطعا لعالم فيه الدعوة إلى التوحيد، فيه الدعوة إلى العقيدة السلفية، فيه الدعوة إلى السنة، فيه الدعوة إلى المنهج السلفي، فقوي هذا المقطع. هناك وسائل موجودة في هذه الوسائل تقوي بها هذا المقطع حتى يقترب